ትሬኒንጋችን ዋና ዓላማ የቪዲዮ ፕሮዳክሽን ማሳየት ነው። እንግዲህ ቪዲዮ ፕሮዳክሽን በሁለት መልኩ ነው የሚሰራው። ስታንዳርዳችን የኛ የፍሪደም ለርኒንግ ስታንዳርድ ሁለት ነገር ነው ዲማንድ የሚያደርገው። የመጀመሪያው ስቱዲዮ ውስጥ ሪከርድ የሚደረግ ቪዲዮ ከተቻለ እሱ መስራት ነው። ምናልባት ስቱዲዮ ውስጥ ሪከርድ የሚደረግ ቪዲዮ ደግሞ መስራት እስከምንችል ድረስ እና አንዳንድ ነገሮች እስከሚስተካከሉ ድረስ ኤአይ ተጠቅመን የምንሰራቸው ቪዲዮዎች አሉ። ዛሬ የምናሳያችሁ የኤአይ ተጠቅመን የምንሰራቸው ቪዲዮዎች ነው። ሌላ ቀን ደግሞ እዚህ ቪዲዮ ላይ ይህንን ኦፕቲማይዝ ለማድረግ የበለጠ የተሻለ እንዲሆን ለማድረግ የኛን ቪዲዮ የምንጠቀምበትን ሜካኒዝም እናሳያችኋለን። በዛ መልኩ እንሰራዋለን ማለት ነው። እንግዲህ ቪዲዮ ኤዲት ለማድረግ በርካታ አይነት ቱሎች አሉ። ከነዛ ቱሎች መካከል አንዳንዶቹ ኤአይ ኢኔብልድ ናቸው ወይም ኤአይ ፓወርድ ናቸው። አንዳንዶቹ ደግሞ ማኑዋል ናቸው። ስለዚህ ዛሬ የምናየው ኤአይ ፓወርድ ከሆኑት የቪዲዮ ፕሮዳክሽን ቱሎች መካከል የሚመደበውን ነው። እንግዲህ ከዌብሳይቱ ነው የምንጀምረው ማለት ነው። ይሄንን ለማድረግ የምንጠቀምበት ዌብሳይት የጉግል ፕሮዳክት ነው። ይሄ ጉግል ፕሮዳክት ኖትቡክ ይባላል። ስለዚህ አክሰስ ለማድረግ መጀመሪያ ባለፈው በሰጠናችሁ ፔድ አካውንት ሎጊን ታደርጋላችሁ። ለምሳሌ ጀሚናይ እንዴት ሎጊን እንደምታደርጉ አሳይተናችኋል። ልክ አሁን ይሄ ጀሚናይ ሎጊን ያደረግንበት አካውንት እንዳለ ሁሉ አሁንም ደግሞ ይሄንን ኖትቡክ የተባለውን በዚህ ነው የምታደርጉት። ለምሳሌ ፍሪደም ለርኒንግ በሚለው ሎጊን ታደርጋላችሁ። ከፍሪደም ለርኒንግ ውጪ ሀሳብ ኮንሰልታንሲ የሚለውም አካውንት አለ፣ ኦልሬዲ የተከፈለበት ነው። ከሁለት አንዱ መጠቀም ትችላላችሁ። የፍሪደም ለርኒንግ የሚለው ይሄ ሮቦታክሲ የሚለው ነው። እሱን ከጠቀማችሁ በኋላ ልክ ጀሚና ላይ እንደምትገቡት ሁሉ አሁን ይሄንን ፓርት በተከፈተበት ሌላ ደግሞ ታብ ትከፍቱና ኖትቡክ የሚባለውን ነው እንደዚህ ኖትቡክ lm.google.com ብላችሁ ነው የምትገቡት። ይሄን ዌብሳይቱ ኖትቡክ lm ማለት ላንጉጅ ሞዴል ማለት ነው። ኖትቡክ ላንጉጅ ሞዴል .google.com ይሄንን ጽፋላችሁ። የምትጽፉት ታዲያ ጀሚና ላይ አይደለም፣ ያው ብራውዘሩ ላይ ነው፣ ጉግል ብራውዘር ላይ ነው። ልክ እዚህ ብራውዘር ላይ ዌብሳይት መጻፊያ ቦታ ከጻፍኩት በኋላ ኢንተር አደርጋለሁ። ኢንተር ሳደርግ በቀጥታ ኖትቡክን ይከፍትልኛል ማለት ነው። ኦኬ ላለው። ስለዚህ እዚህ ኖትቡክ ላይ ሜክ ሹር የራሳችሁ አካውንት መሆኑን ቼክ አድርጉ። ለምን የራሳችሁ አካውንት ካልሆነ ያው ፔድ አይሆንም፣ ፔድ ካልሆነ ደግሞ አይሰራላችሁ ማለት ነው። ስለዚህ በዚህ ፔድ በሆነ አካውንት እንገባለን ማለት ነው። so let me go back አሁን ኖትቡክ ከፍቶልኛል። እዚህ ጋር እንደምታዩት ፍሪደም ለርኒንግ የሚለው አለ። ስለዚህ ፍሪደም ለርኒንግ የሚለው ፕላስ ፕሮ የሚለው መኖር አለበት። ለምን በፍሪ ቨርዥን የዚህን ያህል የምንፈልገውን ያህል አይጽፍልንም። ዋንስ ይሄንን ሎጊን ካረግን በኋላ የሚቀጥለው ስቴጅ ክሬት ኒው ብለን መጀመር ነው። ስለዚህ ኖትቡክ lm የሚለው ይመጣላችኋል። እሱ ላይ መሆናችሁን ቼክ አድርጉ። እሱ ከመጣ በኋላ ክሬት ኒው ብላችሁ ነው የምትጀምሩት። ክሬት ኒው ብዬ ጀመርኩኝ። ክሬት ኒው ስል ይሄ ይከፍትና አድ ሶርስ ይለኛል። ሶርስ ሌት ኖትቡክ lm base its response on the information that matters most to you. Example: marketing plans, course reading, research notes, meeting transcripts, sales document, anything የፈለጋችሁትን ነገር ማስገባት ትችላላችሁ። በእኛ ኮንቴክስት አሁን ኮርስ ሪዲንግ የምናስገባው ኮርስ ሪዲንግ ማለት ለምሳሌ ሂሳብ የምናስተምር ከሆነ የአምስተኛ ክፍል ወይም የሶስተኛ ክፍል ሂሳብ ያ ሂሳብ ሌሰን 1 የሚይዛቸውን ኮንተንቶች በሙሉ ከነ ምሳሌው ከነ ኖቱ 2 ፔጅም 3 ፔጅም እኛ ማስተማር የፈለግናትን ያቺን ፓርት ወይም ከዚህ በፊት ዌብሳይቱ ላይ ያስገባናትን ኮንተንት እናቀናብርና በማይክሮሶፍት ኦፊስ ወርድ አድርገን ቹዝ ፋይልን ልና አፕሎድ እናደርጋለን ፋይሉን ማለት ነው።
እዚህ ጋር ተጽፎላችኋል። ፒዲኤፍ፣ ቴክስት፣ ማርክዳውን፣ ኦዲዮ ወይም ኤምፒ3 እና ዶክስ ማለት የማይክሮሶፍት ኦፊስ ዶክመንት መሆን ይችላሉ ነው የሚለው። ስለዚህ ከነዚህ መሃል በማይክሮሶፍት ኦፊስ ይህንን ሌሰን ታቀናብሩና ያን ያህል በጣም ብዙም ማቀናጣት አያስፈልግም። ጀስት በቃ ኮንተንት ከዚህ በፊት ለጀሚናይ የሰጠነውን አይነት ኮንተንት ግን ዘርዘር ያለ ከነ ምሳሌው ከነ ኤክሰርሳይሱ ቢሆን ጥሩ ነው። በመሰረቱ ኤክሰርሳይዝ ቢኖረንም ባይኖረንም ኤክሰርሳይዝ መጨመሩ አይቀርም ሲስተሙ። ግን በቃ ሞር ኳሊቲ ያለው ኮንተንት ከሰጣችሁት ኳሊቲ ያለው ቪዲዮ ይሰራላችኋል። ሶ የመጀመሪያው ስቴፕ አድ ሶርስ ነው። ሶርስ ማስገባት አለባችሁ። ከጨረሳችሁ በኋላ ቹዝ ፋይል ትሉትና ያንን ዴስክቶፕ ላይ ወይም የሆነ ቦታ አስቀምጣችሁ ያስቀመጣችሁትን ኮንተንት እኔ ሳምፕል ብዬ ያስኩታለ። ለምሳሌ ሳምፕል ከሆነ ሳምፕል አድርጋችሁ አፕሎድ ታደርጋላችሁ ማለት ነው። የግድ ሳምፕል ማለት የለባችሁም። የሌሰን 1 ሂሳብ የሶስተኛ ክፍል ምናምን ብላችሁ ታስገባላችሁ። ከዛ እሱን ከጨረሳችሁ በኋላ ዶክመንቱ እዚህ ጋር ይገባል። እናንተ ያስገባችሁት በስተቀኝ በኩል ስቱዲዮ የሚል ኦፕሽን ታገኛላችሁ። ስቱዲዮ ማለት ያው እንግዲህ ቪዲዮ ኤዲት የምናደርግበት ኮንስትራክት የምናደርግበት ቦታ ነው። በዚህ ስቱዲዮ ላይ 2 ወይም 3 ዋና ዋና ነገሮች አሉ። ቤዚካሊ እኛ ሁለቱን ነገሮች የምንፈልጋቸው ኦዲዮ ኦቨርቪው እና ቪዲዮ ኦቨርቪው የሚባሉ አሉ። ኦዲዮ ኦቨርቪው ማለት ይሄንን የሰጠነውን ዶክመንት ላይ ተመስርቶ የሆነ ኦዲዮ ክሬት ያደርጋል። ምናልባት ሞር ሚኒንግፉል ሆነን ለማየት እንድንችል ዝም ብሎ ሳምፕል ዶክመንት ብዬ ውስጡ ባዶ ከማረገው ሳምፕል ዶክመንቱን ልክፈተውና የሆነ ነገር አስገብቼ እዛ ላይ ባሳያችሁ የበለጠ አንደርስታንድ ታደርጉታላችሁ። ስለዚህ ይሄንን ሳምፕል ዶክመንቱን ልክፈተው። ከፍቶልኛል። እዚህ ሳምፕል ዶክመንቱ ላይ የሆነ ነገር እስቲ እናውጣ። ሜቢ ይሄንን ኮንተንት ከራሱ ከጀሚናይ ላይ መውሰድ እንችላለን። ኦኬ ሌት ሚ ጀነሬት ሰም ኮንተንት ፍሮም ጀሚናይ ፍሪደም ለርኒንግ። ከዛ እዚች ጋር ጀነሬት ልበለው a content for mathematics maths ልበለው። እስካሁን ማሰርች ስለማላቅ ማትስ እንስራ። generate a content for maths grade 7 quadratic equation ልበለው። ወይም ዶክተር ምትረዳኝ ካለ ትዝ የሚል ኮንተንት ካለ እሱ ማስገባት እንችላለን። ሊኒየር ኢኩዌሽን ብለው ሊኒየር ልበለው። እሺ ስለዚህ ሊኒየር ኢኩዌሽን ለግሬድ 7 ብየዋለሁ። ኢንክሉድ ልበለውና some notes examples and 5 questions with answers and explanations። እቺን ከጠየኩት በኋላ ይሄንን የማገኘውን ኮንተንት ወስጄ በማይክሮሶፍት ኦፊስ ዶክመንት አቀናብሬ አፕሎድ አደረግለትና አሁን በሰጠው ዶክመንት ላይ ተመስርተ ሌሰን አዘጋጅ የሚል ኦርደር ሰጠዋለሁ ማለት ነው። ከዚህ በኋላ ላንጉጅ ሞዴሉ ወይም ኖትቡክ የሚባለው ላንጉጅ ሞዴል እኔ የሰጠውትን ኮንተንት መጀመሪያ ፓወርፖይንት ያዘጋጃል። ፓወርፖይንቱን በደንብ አቀናብሮ ከቪዲዮ ጋር ከኦዲዮ ጋር ሰርቶ ትምህርት አድርጎ ይሰጠኛል ማለት ነው። ስለዚህ ይሄን ኮንተንት አሁን ጀነሬት ያደረገልኝ ነው። እንደጨረሰ እወስድና ኮፒ አድርጌ እዛ ላይ ሰጠዋለሁ ማለት ነው። ኦኬ ጨርሷል። ኮፒ አደረኩት። ከዛ ማይክሮሶፍት ኦፊስ እዚህ ጋር ከፍቻለሁ ሳምፕል ዶክመንት ብዬ ይሄንን ሳምፕል ዶክመንት ያልኩትን ፔስት አደርግበታለሁ። ማቴማቲክስ ኦኬ ቲንክ አናወጣልኝም። እንደገና ልመለስና ላውጣ። ኮፒ እሺ አሁን ኮፒ አድርጎልኛል። እዚህ ጋር መጥቼ
በማይክሮሶፍት ኦፊስ አቀናብረዋለሁ ማለት ነው። ኦኬ እዚህ ላይም ዋው ላቴክሱ እንዳለ ነው የፈጠጠው። ማይክሮሶፍት ኦፊስ ላይም ለመጻፍ ላቴክስ ያስፈልጋል እንዴ ዶክተር? አያስፈልግም፣ ግን እንትን ነው ሲስተሙ ስለሚያነበው ኦኬ በላቴክስ ብትሰጠውም ችግር የለውም። ይረዳል እያነበዋል አይደል? አዎ እሺ ስለዚህ እንደዛ ከሆነ ይሄ እንዳለ ላድርግና ሴቭ ልበለው። ሴቭ አድርጌዋለሁ። ከዛ በቀጥታ ቅድም አፕሎድ ያደረኩበት ቦታ ላይ ተመልሼ አፕሎድ አደርጋለሁ ማለት ነው። ኦኬ አሁን ላንጉጅ ሞዴሉ ላይ እመለሳለሁ። ይሄ ነው ላንጉጅ ሞዴሉ። ሪፍሬሽ ላድርገው። ለምን ቅድም አታች ያደረኩት ባዶ ዶክመንት ስለሆነ ጥቅም የለውም እሱ። ድጋሚ አፕሎድ ማድረግ ነው ፈልገው። ሪፍሬሽ አደረኩት። ሶ አድ ኖት ይለኛል። አድ ኖት እዚህ ጋር አይዘር ኮፒ ፔስት አድርጌ ማስገባት እችላለሁ። አለበለዚያ ደግሞ እንደቀደሙ እንደገና ኖትቡክ ፈጥሬ ኒው ኖትቡክ ክሬት ኒው ብዬ ማስገባት እችላለሁ። እዚህ ጋር ክሬት ኒው አልኩት። አፕሎድ አድርግ ይለኛል። አፕሎድ ለዋለሁ። አሁን ሳምፕል ዶክመንት የሚለውን ራሱ ፈልጌ ባረገው ኮንተንት ስላስገባውበት ይሄን ማትማቲካል ኮንተንት ይሰጠኛል ማለት ነው። አሁን አፕሎድ አደረኩት ይሄን። ኦኬ ከዛ ልክ አፕሎድ እንዳደረገው ኮንተንቶቹን ኤክስትራክት አድርጎ ያወጣቸዋል። ይኸውና ሶልቪንግ ሊኒየር ኢኩዌሽን ግሬድ 7 ኖትስ ኤንድ ፕራክቲስ ይላል። አውጥቶልኛል እንዳለ። አሁን የሚቀጥለው እዚህ ጋር ነው የምመጣው። ኦዲዮ ኦቨርቪው ካልኩት ምንድነው የሚያደርገው? ሁለት ሰዎች አንድ ወንድ አንድ ሴት ይመርጥና እነዛ ወንድና ሴት እየተነጋገሩ ይሄንን ትምህርት በንግግር መልኩ በኦዲዮ ብቻ ያቀርቡታል። በኦዲዮ ብቻ ማለት ፓወርፖይንት ምናምን አያዘጋጁም፣ ግን የሚገርም ኦዲዮ ይወጣዋል ማለት ነው። በተለይ ለሶሻል ሳይንስ ትምህርቶች፣ ለላንጉጅ ለምናምን ኦዲዮ በጣም የሚገርም ነው። ይሄንን ለብቻቸው ኤክስፐሪመንት አድርጉታላችሁ በኋላ ኦዲዮ ኦቨርቪው የሚለውን። እኔ አሁን ጊዜያችን ሴቭ ለማድረግ ኦዲዮን አይደለም ማሳያችሁ፣ ቪዲዮ ኦቨርቪው የሚለው ላይ ነው የሚሄደው። ስለዚህ ቪዲዮ ኦቨርቪው ላይ ዋንስ ቻት ላይ ከሰጠሁት በኋላ ኮንተንቱን ሌላ ኢሜጅ ምንም አልሰጠውም። ቀጥታ ቪዲዮ ኦቨርቪው የሚለውን ክሊክ አደርጋለሁ። ሃይላይት ስታደርጉት ያሳያችኋል። ጀነሬት አን ኤክስፕሌነር ቪዲዮ ነው የሚባለው። ፕሬዘንትድ ቱ ዩ ባይ ኤአይ ይላል። እሱን ክሊክ አደርገዋለሁ። ከዛ ይጀምራል። ኖርማሊ እንደ ቻት አይደለም፣ የተወሰነ ሰዓት ይወስዳል። እስከ 3 ደቂቃ እስከ 4 ደቂቃ ይወስዳል። ያንን ሰዓት በትዕግስት መጠበቅ ያስፈልጋል። እዚህ ጋር ነው ጀነሬቲንግ ቪዲዮ ይላል። ለምን በጣም አቀናብሮ ነው። መጀመሪያ ኖቱን ያነባዋል። ካነበበው በኋላ ፓወርፖይንት ያዘጋጃል። ፓወርፖይንቱን ደግሞ ሲንክ አድርጎ ከራሱ ኦዲዮ ጋር ያቀናብረዋል። አንዳንዴ በሴት ድምፅ ይሰራዋል፣ አንዳንዴ በወንድ ድምፅ ይሰራዋል። ምናልባት እዚህ አካባቢ ተጨማሪ ኢንስትራክሽን ብንሰጠው ይሄንን ሪደሩን ወንድ አድርገው ሪደሩን ሴት አድርገው ብንለው በፈለግነው በሴት ወይም በወንድ ድምፅ ይሰራልናል ብዬ ገምታለሁ። እስካሁን እሱኛውን አይነት ኢንስትራክሽን አልሰጠውትም። ጀስት ደስ ባለው ነው እያወጣልኝ ያለው። ሆፕፉሊ ግን ኤክስፐሪመንት ማድረግ እንችላለን። እዚህ ጋር ስታርት ታይፒንግ የሚል ነገር ስላለ ጀነሬት ካረገልኝ በኋላ ይሄንን ድምፅ በሴት አድርገው ትራንስክሪፕሽኑ ወይም በወንድ አድርገው ብሎ ማለት ይቻላል። ባኪንድ ላይ ግን የወንድም ድምፅ የሴትም ድምፅ እንዳለው ኦልሬዲ ቴስት አድርገናል፣ አይተናል ማለት ነው። ስለዚህ ጀነሬት ያደረገ ነው፣ እንጠብቀዋለን። ልክ 4 ደቂቃ 5 ደቂቃ ከቆየ በኋላ እዚች ቦታ ላይ ስትመለሱ በስርዓት የተሰራ ያሳየናል ማለት ነው። ከዚህ በፊት እንትን ላይ ሰርተን ለቀናል። ለምሳሌ ቴሌግራም ግሩፓችን ላይ አይታችሁት ከሆነ 2 ቪዲዮ ሰርተን ፖስት አድርገናል። 2 ቪዲዮዎች ሰርተን ፖስት አድርገናል። እነሱን ቪዲዮዎች ተመልሳችሁ ማየት ትችላላችሁ። ይሄ ቴሌግራም ግሩፓችን ነው። ሆልድ ኦን 1 ሰከንድ።
ይሄኛው እስካሁን እንትን እያደረገ ነው፣ ጀነሬት ያደረገ ነው። ሌት ኢት ጀነሬት። ኦኬ ኦኬ ገና ነው እሱ ጀነሬት ከሚያደርግ ከዚህ በፊት የሰራነውን ከቴሌግራም ግሩፑ ላይ ማየት ትችላላችሁ። let me play one of those. አሁን ለምሳሌ ይሄ በአማርኛ የተሰራ ነው አይደል? ኦዲዮ ይሰማችሁ እንደሆነ አላውቅም። ኦኬ እሺ፣ አይሰማም። ምናልባት ኮምፒውተራችሁ ላይ ከሆናችሁ ለጊዜው ተመልሳችሁ ማየት ትችላላችሁ። ይሄን ሪከርዱ ለጊዜው ፖዝ ላድርገው።